السلام عليكم ورحمة الله وبركاته. سلام ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ። እስኪ ዛሬ አንድ ነገር ለመናገር ነው ብቅ ያልኩት። ይሄንን ቪዲዮ ተመልክታችሁ ይሆናል አይታችሁት ይሆናል። ነገር ግን ብዙ ጊዜ ሶሻል ሚዲያ ላይ አይቼዋለሁ እየተዟዟረ በቲክታክም በየቦታው እየተንሸራሸረ አይቼዋለሁ ማለት ነው። ይሄን ቪዲዮ እስኪ እኔ አንድ የመሰለኝን ነገር ልንገራችሁ። ከላይቭ ላይ በምገባ ሰዓት ብዙ ጊዜ አረቦች እርስ በርስ ያወራሉና እርስ በርስ ሲያወሩ የተረዳሁትና የተገነዘብኩት ነገር አንድ ነገር አለ። እሱም ምንድነው? ጅኖች በሰው መመሰል፣ በእንስሳ መመሰል፣ በዛፍ መመሰል የመመሰል ባህሪ ያላቸውና እነሱ ካወሩት ይሄንን ቪዲዮ ሳየው እነሱ ካወሩት ትዝ ያለኝና የመጣልኝ ነገር ምንድነው? አንድ ላይ የተናገረው አለ። በተለይ አንዱ አለ በተና አድርጎ ይተነትናል ስለ ጅኖች ዓለም እንዴት እንደሚኖሩ፣ ህግና ደንባቸው፣ ጦርነት እንደሚያካሂዱ ብቻ ምን ልበላችሁ ስለ ኑሯቸው። እንዲሁም አንድ ከተናገረውና እኔም ተገረመኝ። የጅን ትንሽ ጅን እድሜው ትንሽ ነው ከተባለ አንድ ጅን 900 ዓመት ነው አለ። 900 ዓመት ይኖራል ትንሽዬ ጅን ማለት ነው። ትንሽ እድሜው ትንሽ ከተባለ እንግዲህ አንድ ጅን 900 ዓመት ነውና እንደዚህ ድረስ በትኖ የሚያወራ ልጅ አለ። ስለዚህ እንዴት ነው አንተ አብረሃቸው ኑራሃል እንደ ብዬ ጠይቄው ስቆብኛል ማለት ነው እነሱ። እና አሁን እዚህ ላይ ምን ልራችሁ ፈልጌ ነው ልጁ ካወራው የተያያዘብኝና የተመሳሰለብኝ ነገር ስላለ ነው በዚህ ቪዲዮ ላይ የመጣሁት። ልብ ብላችሁ ካያችሁት ይሄንን ቪዲዮ 3 እግርም 4 እግርም ነው ልትሉ ትችላላችሁ። ብቻ ከወፎች ወጣ ያለ ባህሪ አለው፣ ሁኔታ አለው። ድምጽ ያወጣል። ድምጽ የሚያወጣውም ደግሞ አላሁ አክበር አላሁ አክበር የሚል ድምጽ ነው። ቦታው መቅበራ ነው ወይም ደግሞ የቀብር ቦታ ነው። እንዴት ሊሆን ቻለ ብላችሁ ራሳችሁ ልጠይቁ፣ ወይም ደግሞ እኔ ራሴ ልጠይቅ የቻልኩበት ምክንያት ከላይቭ ላይ ከተረዳሁት ጋር የተያያዘ ስለሆነ ነው። ለምሳሌ አሁን ይሄ ወፍ 3 እግር ወይም 4 እግር፣ እኔ ብንስበይሊ 3 እግር ነው የታየኝ። እናንተ ስንት እግር እንደታያችሁ አላሁ አለም። ስለዚህ ከወፎች ወጣ ያለ ነው። ወፍ ነው እንዲያንለው ወፍ 4 እግር ያለው ወፍ የለም። 2 እግር ያለው ወፍ ቢኖር እንጂ እኔ ብንስበይሊ ጅኒ ነው ብዬ አመኛለሁ። ከአንዱም ደግሞና ዋነኛው ተከራክረውበት ተጨቃጭቀውበት በብዙ ነገሮች ተለያይተዋል አረቦች። ግን ነገር ግን አንድ የተስማሙበት ነገር አለ ማለት ነው። እሱም ጅኒ ሰው መስሎ ጅኒ እንስሳ መስሎ የመታየት ባህሪ ያለው ወይም ደግሞ የመቅረብ ባህሪ ያለው ብሎ ሲል ልጁ አዎ አለ። ድመት ይመስላሉ፣ ውሻ ይመስላሉ። እንዲሁም አንዱ ምን አለ እኔ ጅኒ ድመት መስሎ የታየ ጅኒ አለ አለ አንዱ። ከአይኑና ዋናውና የመጨረሻው የምንለይበት ጅኒ መሆኑን ምንድነው ጥላ የላቸውም አሉ። የሰው ልጅ ለምሳሌ ሆነ በእኛ ሀገር አባባል እከሌ እኮ ጥላ የላትም ምናምን ይባባላሉ አይደል? እከሌ እኮ ጥላ የለውም፣ እከሌ እኮ ጥላ የላትም ይላሉ። ያ ነገር ከየት የመጣ ነው? እኛ ሰው ነው የሚመስለን አናውቀውም። ነገር ግን ሰው መስሎ እየቀረበን ሰው መስሎ እየተቀላቀለን ነው ያለው ማለት ነው። በእንደዚህ አይነት ሰዓት የአላህን ስም ማንሳት አላህን ማስታወስ ግዴታ ይኖርብናል ማለት ነው። እኔ ትናንትና ማታ ላይ ይሄንን ቪዲዮ አይቼ ብዙ ጊዜ አይቼ ደጋግሜው ገርሞኝም ግራ ገብቶኝም ነበረ። ማታ ከወሬህ የሆነ ቪዲዮ አይቼ ወሬህን አስታወስኩኝና ፍቃደኛ ከሆንክ ቪዲዮውን ልላክልህና እስኪ አስተያየት ስጠኝ ብየው ነበር ልጁን ማለት ነው። ከዛ ላይቭ እንደገዘጋሁኝ ቪዲዮውን ላኩለት። ቪዲዮውን አየና هذا ጅን ሙስሊም ነው ብሎ የመለሰልኝ ማለት ነው። ምናልባት እናንተ ቅንብር ነው ወይም ደግሞ ዘካ ስናኢ ነው ብላችሁ ልታምኑ ትችላላችሁ። በነገራችን ላይ ዘካ ስናኢ አይደለም ወይም ደግሞ ቅንብር አይደለም ይህ ቪዲዮ ማለት ነው። እንደምትመለከቱት ይሄንን ቪዲዮ እስኪ ሁላችንም ቪዲዮውን ልብ ብለን እንመልከተው ማለት ነው። ቪዲዮውን ልብ ብለን እንመልከተው። እንዲሁም ከዚህ የተሻለ ሌላ ቪዲዮ አለ፣ እሱን አሳያችኋለሁ። ይሄንን ቪዲዮ ግን በደንብ ተመልከቱት።
እግሩ ምን አይነት ነው? አካሄዱስ ምን አይነት ነው? የሚናገረው ደግሞ አላሁ አክበር አላሁ አክበር አላሁ አክበር የሚል ድምጽ ያወጣል ማለት ነው ወፉ። ነገር ግን ወፍ ነው ወይ ብለን ራሳችንን ስጠይቅ እዚህ ጋር ወፍ አይደለም። እኔ ከላይቭ ላይ እንደተረዳሁት እንደነገርኳችሁ አረቦች በብዙ አይነት ተከራክረውበታል ማለት ነው። ብዙ ጊዜ በተደጋጋሚ ነው የሚከራከሩበት ይሄን ነገር ማለት ነው። የጂኒ ባህራቶች እና የጂኒ ሁኔታዎች እንዲሁም በተለይ ለየት ባለመልኩ አንድ ልጅ በደንብ ይተነትነዋል ማለት ነው። ጂኒ በሰው የመመሰል፣ በእንስሳት የመመሰል፣ በዛፍ የመመሰል፣ በእባብ በሁሉም ነገር የመመሰል ችሎታ እንዳላቸው በደንብ ተንትኖ ተናግሯል ማለት ነው። እንዲሁም አንድ ጊዜ ስለ አኗኗራቸው ዘዴ ሲያወራ ልጁ ምንድን ነው ምን አብረሃቸው ኖረሃል እንደ ብዬው እነሱ ስቀውብኛል ማለት ነው። ስለ ጅኖች ሲያወራ በጣም በትን አድርጎ ነው እና የሚያወራው። ለምሳሌ ከተረዳሁትና በጣም ከገረመኝ ነገር ምንድን ነው ጦርነት ያካሂዳሉ። ጦርነት ካካሄዱ በኋላ ደግሞ የራሳቸው የሆነ ሕግና ደንብ አላቸው ብሎ ሲናገር ሰማሁት ማለት ነው። ያ ማለት የራሳቸው ሕግና ደንብ ለምሳሌ አሁን እኛ ምርኮኛ ከተማረክሽ ወይም በህግ መሰረት ትሄጃለሽ። እነሱም ደግሞ ልክ እንደዛ እንዳላቸው ሲያወራ ሰማሁት እና ከዛ ከተረዳሁት ነገር ምንድን ነው የተማረከ ጂኒ ስራው ምንድን ነው? ሰው ላይ መሰለጥና ሰውን ማሳመን ወይም ደግሞ ሰውን ወደ ሌላ ነገር የመውሰድ ለምሳሌ ቁርባን ምናምን ማሳሳት ነው ማለት ነው የሚሰሩት ስራ ጂኒዎች ማለት ነው። እና ለማንኛውም ዋናው የመጣሁበት ሂደት ምንድን ነው እና ሀባይብ ያው የመጨረሻው ቪዲዮ እና ምንም ቅንብር የሌለበት ቪዲዮ ዋናው ቪዲዮ ይህ ነው። የቅድሙ ትንሽ ገርጣ ባለ ከለር ነበረ፣ ግን ይሄ ዋነኛውና ምንም አይነት ቅንብር የሌለበት ቪዲዮ ይህ ነው። ለማንኛውም ያው እኔ ከሰማኋትና ካወኳት ላሳውቃችሁ ብዬ ነው። ራሳችሁን ጠብቁ። አንዳንድ ጊዜ ያው እንዲህ አይነት ነገር ይከሰታል። እንዲህ አይነት ነገር በሚከሰትበት ጊዜ ያው ራስን መጠበቅና አላህ ሱብሃነሁ ወተዓላን ማስታወስ መልካም ነው ብዬ ስላሰብኩና ለእናንተም ጥንቃቄና ይጠቅማል ብዬ ስላሰብኩ ነው። መልካም ቀን